ፍካሬ ኢየሱስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመለኮቱ እልፈት ውላጤ፣ በመንግሥቱ ሽረት፣ በባሕሪው ሞት የሌለበት፣ በስም በአካል በግብር ሦስት፣ በመለኮት በባሕሪ በሕልውና ባገዛዝ በሥልጣን ትክክል በመሆን ለዘላለም ሕያው ሆኖ የሚኖር የነገሥታት ንጉሥ የገዢዎች ገዥ፣ በሰማይም በምድርም ባሉ ፍጥረታት ሁሉ አንደበት ለዘወትር የሚመሰገን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ፍካሬ ኢየሱስን ማንበብ እንጀምራለን። ጌታ ሐዋርያትን በደብረ ዘይት ሰብስቧቸው ሳለ በኋለኛው ዘመን በሚመጣው ትውልድ የሚደረገው ምልክቱ ምንድነው? እስኪ ንገረን ብለው ጌታችንን ለመኑት። ጌታም መለሰላቸው አላቸውም፣ ወዳጆቼ ሆይ በኋለኛው ዘመን ለሚመጣው ክፋት ምልክት ጅራታማ ኮከብ ይፈጠራል። ያን ጊዜ በየአገሩ ጭንቅ ይሆናል። ሹም ከሹም ንጉሥ ከንጉሥ ይጣላል። በረዶና ድንጋይ እሳትና ዲንም አመድም ይዘንባል። ማንም እንዳያስታችሁ ተጠንቀቁ። በዚያን ጊዜ እኔ ክርስቶስ ነኝ በማለት በስሜ ይመጣሉ፣ ብዙዎችንም ያስታሉ። ጦርነትም በየሀገሩ ይነሳል። ይህ ሊሆን ግድ አለውና ተጠንቀቁ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳል። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ መጀመሪያ ናቸው። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ብዙ ሰዎች ይሰነካከላሉ፣ እርስ በርሳቸው ለሞት አሳልፈው ይሰጣጣሉ። ከዓመፅና ከትዕቢት ከተንኰል የተነሣ በሰዎች መካከል ፍቅር ትጠፋለች። መተማመን አይኖርም። አንዱም አንዱን እንደ አውሬ ይመለከተዋል። በዚያን ጊዜ ተጠንቀቁ። ለአሕዛብ ምስክር ይሆንባቸው ዘንድ ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜ መጨረሻው ይመጣል። እናንተ ግን ተጠንቀቃችሁ ጠብቁ። በዚያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ያልሆኑ ከእንግዲህም ከቶ የማይሆን ታላቅ መከራ ይሆናል። በዚያም ወራት ላሉ ለርጉዞችና ለነፍሰ ጡሮች እንዲሁም ለመጫቶችና ለሚያጠቡ ሁሉ ወዮላቸው። እነዚያ ቀኖችስ ስለ ደጋጎችና ስለ ተመረጡ ሰዎች ባያጥሩ ኖሮ ሥጋ የለበሰ ሁሉ አንዳችም ባልኖረ ነበር። እንግዲህም ሽሽታችሁ በክረምት ወይም በሰንበት እንዳይሆን ተግታችሁ ጸልዩ፣ ትእዛዜን ጠብቁ። በዚያን ጊዜ ብዙ ሐሰተኞች ክርስቶሶችና ሐሰተኞች ነቢያቶች ይነሳሉ። ማንም እነሆ ክርስቶስ በዚያ አለ ወይም ከዚያ ነው ቢሏችሁ አትመኑ። ብዙ ድንቅና ታላላቅ ምስክሮች በማሳየት የተመረጡትን ለማሳት ይሞክራሉ። እንግዲህ እነሆ አስቀድሜ ነገርኳችሁ። ክርስቶስ በበረሃ ነው ወይም በእልፍኝ አለ ቢሏችሁ አትቀበሏቸው። የሰው ልጅ አመጣጥ መብረቅ ከምሥራቅ ወጥቶ እስከ ምዕራብ እንደሚታይ ነውና በዚያን ሰዓት ተጠበቁ። ምሳሌውን ከበለሲቱ ተማሩ። ጫፏ ሲያቈጠቁጥ ቅጠሏም ሲለመልም በዚያን ጊዜ ጊዜው እንደ ቀረበ ትረዳላችሁ። እንዲሁም ደግሞ እናንተ ይህን ሁሉ ስታዩ በደጅ እንደ ደረሰ ወቁ። እውነት እላችኋለሁ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ስለዚያች ቀንና ስለዚያችም ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ልጅም ቢሆን የሚያውቅ የለም። ስለዚህ ነቅታችሁና ተግታችሁ ተዘጋጅታችሁ ተሰናድታችሁ ጠብቁ። ከዚያም የመከራ ወራት በኋላ ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማዮች ኃይላት ይናወጣሉ። በዚያ ጊዜ የሰው ልጅ ምልክት በሰማይ ይታያል። የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በታላቅ ኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ የመለከት ድምፅ ጋር ይልካቸዋል። በዚያን ጊዜ ከዓመፅና ከተንኰል የተነሣ በምድር ላለው ሁሉ ይቅርታ የለም፣ የእኔን ገናንነት አላወቁምና። ነገር ግን ወደ እኔ ቢመለሱ ንስሐም ቢገቡ እኔም ይቅር እላቸዋለሁ። ወደ እኔ ግን ባይመለሱ እኔም ፊቴን ከነርሳቸው መልሳለሁ። ኤሳው ብኵርናውን ለመብል እንደሸጠ በረከትም እንዳጣ እነዚያም በመንፈስ ቅዱስ የሰጠዋቸውን ልጅነት ለአምልኮ ጣዖት ይለውጡታልና በዚያን ጊዜ ተጠንቀቁ። ከዚያን ጊዜ ሐሜት፣ ትዕቢት፣ ስድብ፣ ራስን መውደድና ማክበር፣ መማለጃን ወይም ጉቦን ተቀብሎ ፍርድ ማጣመም፣ ገንዘብ መቀማት፣ ወንድምንም መግደል፣ በሐሰት መመስከር፣ መስረቅ፣ ሐሰት መናገር፣ ድንበር ማፍረስ፣ ወሰን መግፋት፣ አጥር መስበር፣ ቤት መሰርሰር ይበዛል። ወንድምም ወንድሙን ለገንዘብ ይለውጣል፣ ፍቅርም ከነሳቸው ይርቃል። በዚያን ዘመን ተጠንቀቁ። በዚያን ጊዜ ሴቶች ለባሎቻቸው አይታዘዙም፣ ባሮችም ለጌቶቻቸው አይታዘዙም። ሴቶች በመኳንንት ወንበር ሊቀመጡ ይወዳሉ፣ በወንድ መሳሪያ ያጌጣሉ፣ እንዲህም ይላሉ፣ በዳኝነት ተቀምጠን ፍርድ እንፍረድ ይላሉ። ሴት የተናገረችው ለባሏ አይጥመውም፣ ባሏ የተናገረውም ለሚስቱ አይጥማትም። የባሏን ፍቃድ አትሠራውም፣ ባሏ ስለ ንብረቱ ይታገሳታል።
ፈቃዱን ታደርግ ዘንድ እሺ ብትለው ለጊዜው ደስ ይለዋል፣ እምቢ ብትለው ስለ ንብረቱ እያዘነ ይኖራል። በዚያን ጊዜ ከሀብታቸውና ከብልጽግናቸው የተነሣ የእግዚአብሔርን መኖር ይዘነጋሉ። እህላቸውን የሚያደልቡበት ሰፊ ጎተራ ለመሥራት፣ ገንዘባቸውና ወርቃቸውን የሚያከማቹበት ከፍተኛ ሳጥን ለማዘጋጀት ይፋጠናሉ። ነፍሳቸውንም ለብዙ ዘመን የሚያበቃሽ የደለበ እህል የተከማቸ ወርቅና ገንዘብ አለሽና ከእንግዲህ አርፈሽ ብዪ፣ ጠጪ፣ ደስ ይበልሽ ይለዋታል። ነገር ግን ባላሰቡት ሰዓትና ጊዜ ሞት ነፍሳቸውን ነጥቆ ይወስዳታል። ያደለቡትና ያከማቹት ሀብት ለማንም ይሆናል። እግዚአብሔርን ያላሰበ በባለጠግነቱም ብዛት የተማመነ ዕድሉ እንዲሁ ይሆናል። በዚያን ጊዜ ተጠንቀቁ። የሰው ሕይወት በገንዘብ ብዛት አይጠበቅም። በሀብቱ መደርጀት ዕድሜው አይረዝምም፣ ከሞትም አያመልጥም። ለሀብት ከመጎምጀትና ከከንቱ ምኞት ተጠበቁ። ለምትበሉትና ለምትጠጡትም ወይም ለምትለብሱትና ለምታጌጡት አጥብቃችሁ አትጨነቁ። የሰማይ ወፎችን ተመልከቱ፣ አይዘሩም፣ አያጭዱም፣ ዕቃ ቤት ወይም ጎተራ የላቸውም፣ ምግባቸውን ግን ከእግዚአብሔር ያገኛሉ። እንዲሁም አበባዎችን እዩ፣ አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ጥበበኛውና አስተዋዩ ሰለሞንስ እንኳ በክብሩ ሁሉ ከእነዚህ እንደ አንዲቱ አልለበሰም። እንግዲህ ከሰማይ አሞሮችና ከበረሃ አበባዎች ምን ያህል ከእናንተ መካከል ብልጫ እንዳላችሁ ከእግዚአብሔር ዘንድ የቱን ያህል ክብር እንደተሰጣችሁ አስቡ። ከእናንተ መካከል ተጨንቆ ተጠቦ በቁመቱ ላይ አንዲት ስንዝር መጨመር የሚቻለው ማን ነው? እንግዲያውስ ትንሹን ነገር ማድረግ የማይቻላችሁ ከሆነ ስለ ሌላው አትጨነቁ። ከዓመት ልብሳችሁ ከዕለት ጉርሳችሁ የሚተርፋችሁን ለነዳያን መጽውቱ። ከሀብታችሁ ለበጎ አድራጎት ስጡ። ከዚያ ሌባ በማይሰርቀው ነቀዝ በማያበላሸው ብል በማይበላው ሰማያዊ መዝገብ ይከማችላችኋል። ስለዚህም ተግባር ወገባችሁ የታጠቀ ጆሮአችሁ የነቃ ዓይናችሁ የበራ ይሁን። የሰው ልጅ በማታስቡበት ሰዓት ይመጣልና ትእዛዜን ጠብቁ። ወንድማችሁ ቢበድላችሁ ለብቻው ሄዳችሁ ምከሩት። ምክራችሁን ቢቀበል ይቅርታ አድርጉለት። ባይሰማ ግን በሁለትና በሦስት ሰዎች ፊት ንገሩት። እርሱንም ባይሰማ ለቤተ ክርስቲያን ንገሯት። ቤተ ክርስቲያንንም ባይሰማ እንደ አረማዊ ቁጠሩት። ትእዛዜን ጠብቁ። ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም ደግሞ እንደዚሁ አድርጉላቸው። ኦሪትም ነቢያትም ይህ ነውና፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ ደጅ ምቱ ይከፈትላችኋል። በጸሎትና በእምነት የምትለምኑትን ሁሉ ትወስዳላችሁ። እምነታችሁን አታግድሉ። ምጽዋታችሁን ለራሳችሁ ትታዩና በሰው ፊት ትመሰገኑ ዘንድ እንደ ግብዞች ሰው ፊት አታድርጉ። ተጠንቀቁ። እንዲህ ካልሆነ በሰማይ አባታችሁ ዘንድ ዋጋ የላችሁም። እናንተስ ምጽዋት ባደረጋችሁ ጊዜ ቀኝ እጃችሁ የሰጠውን ግራ እጃችሁ አይወቅ። በስውር የሰጣችሁትን በስውር የሚያይ የሰማዩ አባታችሁ ዋጋችሁን በግልጥ ይሰጣችኋል። ትእዛዜን ጠብቁ። በምትጾሙበት ጊዜ እንደ ግብዞች ጿሚነታችሁን ለማሳወቅ ሰውነታችሁን አታጠውልጉ፣ ግንባራችሁን አትቋጥሩ። ፊታችሁን ታጠቡ፣ ገጻችሁ ይብራ፣ ፈገግታም ይኑረው። ድካማችሁን በብርታት ሰውሩት። በስውር የሚያይ አባታችሁ ዋጋችሁን በግልጽ ይሰጣችኋልና። ትእዛዜን ጠብቁ። እርስ በርሳችሁ ተዋደዱ፣ አንድነታችሁን አጠንክሩ። በመካከላችሁ መለያየት አይኑር። እርስ በርሱ የሚለያይ መንግሥት ፈጥኖ ይጠፋል። እርስ በርሱ የሚለያይ ቤት አይጸናም፣ ፈጥኖ ይወድቃል። ትእዛዜን ጠብቁ። ወንድሙን ወይም ወገኑን አንተ ጨርቅ ለባሽ ድሃ ብሎ የሰደበ በአደባባይ ይፈረድበታል። ደንቆሮ፣ ዲዳ፣ ዕውር፣ አንካሳ፣ ጎባጣ፣ መላጣ የሚለው ግን በገሃነመ እሳት ይፈረድበታል። በዚያን ጊዜ ተጠንቀቁ። እውነት እውነት እላችኋለሁ ማንም ሰው ከውኃና ከመንፈስ ቅዱስ ካልተወለደ ወደ እግዚአብሔር መንግሥት ይገባ ዘንድ አይችልም። ትእዛዜን ጠብቁ። እኔ በአብ እንዳለሁ አብም በእኔ እንዳለ እመኑ። ያም ባይሆን በሥራዬ እመኑ። እውነት እውነት እላችኋለሁ በእኔ ያመነ ሁሉ እኔ የምሠራውን ሥራ ይሠራል፣ ከእርሱም የበለጠ ሊሠራ ይችላል። መጠራጠር ወይም መከራከር ሳይኖርባችሁ የሰናፍጭ ቅንጣት የምታህል ሃይማኖት ቢኖራችሁ ተራራውን ፈልሰህ ወይም ተነስተህ ከባሕር ግባ፣ ዋርካውን ካለበት ተነቅለ ከዚያ ተተከል ብትሉት ትእዛዛችሁን ይፈጽማሉ። አንዳችም የሚሳናችሁ የለም። እምነታችሁን አታጉድሉ፣ በከንቱ አትማሉ። በሰማይስ እንኳን የእግዚአብሔር ዙፋን ነውና በምድርም የእግሩ መረገጫ ወይም ዱካ ናትና። በራሳችሁም አትማሉ፣ አንዲቱን የራስ ጠጕራችሁን ነጭ ወይም ጥቁር ለማድረግ አይቻላችሁምና። ነገር ግን እውነቱን እውነት ሐሰቱን ሐሰት በማለት ነገራችሁን አጽኑ፣ ከዚህ የወጣ ክፉ ነውና። ትእዛዜን ጠብቁ። በዚህ ዓለም በመንፈሳቸው የተቸገሩ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ገሮች ብፁዓን ናቸው፣ እነርሱ ምድርን ይወርሳሉና። ስለ ጽድቅ የሚራቡ የሚጸሙ ብፁዓን ናቸው፣ እነርሱም በመንግሥተ ሰማያት ይጠግባሉና።
የሚራሩ ብፁዓን ናቸው፣ እነርሱም ምሕረትን ያገኛሉና። ልባቸው ንጹሕ የሆነ ብፁዓን ናቸው፣ እነርሱም እግዚአብሔርን ያዩታልና። ዕርቅ የሚያደርጉ እነርሱም የእግዚአብሔር ልጆች ይባላሉና ብፁዓን ናቸው። ስለ ጽድቅ የሚሰደዱ መንግሥተ ሰማያት የእነርሱ ናትና ብፁዓን ናቸው። በሰደቧችሁና ባሳደዷችሁም ጊዜ ክፉውን ሁሉ ስለ እኔ በሐሰት በመሰክሩባችሁ ጊዜ እናንተ ብፁዓን ናችሁ፣ ዋጋችሁ በሰማይ ብዙ ነውና። ከእናንተ በፊት የነበሩትን ነቢያትንም እንዲሁ አሳደዋልና። ደስ ይበላችሁ፣ ሐሴትንም አድርጉ፣ ትእዛዜን ጠብቁ። በዚያን ጊዜ ከልባቸው ያይደለ በአፋቸው ብቻ አቤቱ አቤቱ ይሉኛል። ነገር ግን አቤቱ አቤቱ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያን ጊዜ ተጠንቀቁ። በምትጸልዩበት ጊዜ እንደ ግብዞች በአደባባይ ቆማችሁ አትጸልዩ፣ ነገርም አታብዙ። እነሱ በነገራቸው ወይም በጸሎታቸው መርዘም እግዚአብሔር የሚሰማቸው ይመስላችኋልና። እናንተስ በስውር እንዲህ እያላችሁ ጸልዩ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የሚበቃንን የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ አድነን እንጂ መንግሥት ያንተ ነውና ኃይልም ምስጋናም ለዘላለሙ። ትእዛዜን ጠብቁ። ክብርና ብልጽግናን አብዝተው የሚወዱ በፈተና ይወድቃሉ፣ በወጥመድም ይገባሉ። ለድሃና ለችግረኛም እንዳይሰጡ እጃቸው ይታሰራል። ልባቸው እንደ ፈርዖን ይደነድናል። የሚድኑበትን እንዳያውቁ ዓይናቸው ይሸፈናል። ቃሌን እንዳይሰሙ ጆሮአቸው ይደነቁራል። እንዳይበሉ አፋቸው ይታሰራል፣ ሆዳቸውም ይታወካል። ለማያውቁት ሰው ገንዘባቸውን ያከማቻሉ፣ ለልጃቸው አያልፍም። በኀጢአት እንደ ተሸፈኑ ይሞታሉ፣ ንስሐም አይገቡም። በዚያን ጊዜ ተጠንቀቁ። ለደጋግ ግን የሚረባ የሚጠቅም መንፈስ ቅዱስ ይሰጣቸዋል። ስሜ ሲነሣ ይደሰታሉ። የዚህን ዓለም ዋዛ ፈዛዛ አይጫወቱም፣ በሲኦል ከመገዛት ይድኑ ዘንድ ትእዛዜን ጠብቁ። በዚያን ዘመን ሰዎች ጥርስ አውጥተው ጸጉራቸው ሸብቶ ይወለዳሉ፣ ሃይማኖታቸውን ያፈርሳሉ። አንደበታቸው እንደ ተሳለ ምላጭ ነው፣ አፋቸው ለዓመፅና ለተንኰል እንደ ንቃቃት የተከፈተ ነው። ከእውቀት ይልቅ ሐሰት መናገር ይወዳሉ፣ ልባቸው ለክደት ሆዳቸው ለክፋት የተዘጋጀ ነው። በዚያን ጊዜ የሚጣፍጠው ውኃ የሚጥመው እህል መራራ ይሆናል። ሕዝብ እርስ በእርስ ይተላለቃል። ምግባር ትሩፋት የሚሠራባት አገር ትሰወራለች፣ ትጠፋለች። ሃይማኖት የሚጸናባት አገር ከቀድሞ በደል የበለጠ በደል ይሠራል። በአዝርት በአትክልትና በአበባ ጊጦ የሚታየው ይህ ዓለም ይፈርሳል፣ ይጠፋል። መሬት ምድረ በዳ ትሆናለች። ዓለም በመከራ ትታወካለች። ፀሐይ በድንገት ሌሊት ትወጣለች፣ ጨረቃም እንዲሁ በቀን ታበራለች። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ያንዱ መንግሥት አገር የሌላውን መንግሥት አገር በውኑ ባንቺ ዘንድ ደግ ሰው ወይም በእውነት የሚሠራ አለ ወይ ብላ ትጠይቃለች። እርሷም የለም ትላለች። በዚያን ሰዓት ከመከራውና ከሥቃዩ የተነሣ ሰው ሞትን ይመኛል። ከባሕር ቢጠልቅ ከገደል ቢገባ ሞትን አያገኝም። በዚያን ጊዜ ተጠንቀቁ። በዚያን ጊዜ በየሀገሩ ሽብር ይሆናል፣ እሳትም ከሰማይ ተጠቅልሎ ይወርዳል። ከእንጨት ደም ይፈሳል፣ ድንጋይ አፍ አውጥታ ትጮኻለች። ከሰማይ ሰማያት ወረድኩ ከድንግል ማርያም ተወለድኩ የሚል ሐሳዊ መሲህ ይመጣል። ሕዝብ ይታወካል፣ ብዙዎችንም በምትሃቱ ያስታል። በዚያን ጊዜ እንዳያስቷችሁ በሕገ ልቡና ጸንታችሁ ተቀመጡ። በዚያን ጊዜ ሐሰተኞች ነቢያት የበግ ለምድ ለብሰው ከአጋንንት ጋር ሆነው የሚያስቱ የሚያሳብዱ የሐሳዊ መሲህን ነገር የሚያስተምሩ ሰዎች ይመጣሉ። በውስጣቸው ግን ነጣቆች ተኩላዎች ናቸው። በዘመኑ ትውልድ ላይ በማር የተለወሰ መርዝ ይነዙበታል። እውነተኛ መምህር ለመምሰል በየአደባባዩ ሰላምታ ያበዛሉ። የቀሚሳቸውን እጅጌ ያሰፋሉ፣ የልብሳቸውንም ዘርፍ ያስረዝማሉ። እናንተ ግን አትመኗቸው፣ እምቢ በሏቸው። የሚመጣው የሚታወኩበት ዘመን ነውና በየዕለቱ በየዓመቱ ክፉ ክፉ ነገር ይጨመራል። ሰውም በምሳሌ ይኖራል እንጂ መንፈሰ እግዚአብሔር አያድርበትም። በዚያ ዘመን ተጠንቀቁ። በዚያን ዘመን ምሽት በሆነ ጊዜ ዛሬ ሰማዩ አቅልቷል፣ ብራ ይሆናል። ወይም በምዕራብ በኩል ደመና ሲመጣ ባዩ ጊዜ ዝናብ ይዘንባል። እንዲሁም በሰሜን በኩል ነፋስ በነፈሰ ጊዜ በሽታ ይሆናል በማለት የአየሩንና የሰማዩን ጠባይ ለመመርመር ይሞክራሉ። የሰማይን ሥራ የአየርን ጠባይ መርምሮ ማወቅ የሚቻለው ማን ነው? ሥጋውን ከነፍሱ ነፍሱን ከሥጋው ለይቶ መኖር የሚቻለው ማን ነው? በዚያን ጊዜ ተጠንቀቁ። በዚያን ጊዜ ነገሥታት፣ መኳንንት፣ መሳፍንት፣ የአገር ሹማምንት ከዚያም በታች ያሉ ሰራዊት በሐሰት የሚያምሉ በየዕለቱ ቃላቸውን የሚለዋውጡ ሰዎች ይፈጠራሉ። ጠዋት የተናገሩት ለማታ አይደገምም። በዚያን ጊዜ ተጠንቀቁ።
በዚያን ጊዜ ፍቅር የሌለባት ባልንጀርነት፣ መተማመን የሌላት ጓደኝነት ትፈጠራለች። ጥል፣ በደል መስራት፣ መቀማት፣ ሐሜት፣ ሐሰት ልባቸው የመላ ሰዎች ይፈጠራሉ። መብል መጠጥ ባዩ ጊዜ ነፍሳቸውን ለገሃነመ እሳት ይሸጣሉ። እናንተ ግን እንደነሳቸው አትሁኑ፣ አጥብቃችሁ ተጠንቀቁ። በእኔ ፍቃድ ለሚሄዱ ሰዎች ግን በቅን ልቡና በሌሊትና በመዓት ለሚገዙልኝ ሰዎች እኔ እንደ ወዳጆቼ እንደ አብርሃምና ይስሐቅ እንደ ያዕቆብና ሙሴ እንደ ባሮቼ እንደ ዳዊት እንደ ዳንኤል እንደ ኤልያስና እንደ ሚክያስ በሚመጣው ዘመን እጠብቃቸዋለሁ። ተድላ መንግሥተ ሰማያትንም አወርሳቸዋለሁ። በዚያን ጊዜ ወሬ ለመስማት ነገር ለማየት ወዲና ወዲያ ይቅበዘበዛሉ። ነገር ግን ያዩትንና የሰሙትን በልቦናቸው አያሳድሩም። በዚያን ዘመን ተጠንቀቁ። በዚያን ጊዜ እንደ እሳት የሚያቃጥሉ ፀሐይና ጨረቃ ከዋክብት ይፈጠራሉ። ከዚህ በኋላ ክረምትና በጋ አንድ ወገን ይሆናሉ። ዝናምም ከዓመት እስከ ዓመት ይዘንባል፣ የእህል በረከትም ይጐድላል። የሰውም ኃይል ሲሶ ይቀንሳል። የበቅሎ፣ የግመል፣ የእንስሳት፣ የአራዊት ኃይል ሁሉ ሦስት እጅ ይቀነስለታል። ቅቤም ማርም ጣዕምም በረከት የለውም። በዓመት በዓመቱ እየቀነሰ ይሄዳል። በዚያን ዘመን ተጠበቁ። ወርቅ ይናቃል፣ መዳብ ይከብራል። ወርቅ የተባለ ወርቅ አይደለም። ወርቅ የተባሉ ክርስቲያኖች ናቸው። መዳብ የተባሉ አረመኔዎች ናቸው። አረመኔዎች ራሳቸውን ከፍ ከፍ ያደርጋሉ። ግብዞችና ማስተዋል የሌላቸው ሰዎች እነዚያን ይወዳሉ ያከብሯቸዋልም። በዚያ ዘመን ተጠበቁ። በዚያ ጊዜ አንድ ወንድ ለ7 ሴቶች ባል ይሆናል። እነሱም እንጀራችንን ሰርተን እንበላለን፣ ልብሳችንን ፈትለን እንለብሳለን። ስምህ ብቻ በእኛ ላይ በባልነት ይጠራ፣ ባል የላቸውም ከመባል አድነን ይላሉ። በዚያን ጊዜ ተጠንቀቁ። በዚያን ጊዜ በእናታቸው ማኅፀን ሳሉ የሚጮኹ ውሾች ይወለዳሉ። ውሾች የተባሉት ውሾች አይደሉም፣ በዚያን ጊዜ የሚወለዱ ሕፃናት ናቸው እንጂ። በዚያን ዘመን የሚወለዱ ሕፃናት ቃላቸውን ከፍ ከፍ ያደርጋሉ፣ በወላጆቻቸው ላይ ይነሳሳሉ፣ ለወላጆቻቸው አይታዘዙም፣ አባት እናታቸውን አያከብሩም። እናንተ የመናገር ችሎታ የላችሁም፣ እኛ እንናገር፣ ነገራችንን አታሰናክሉብን ይሏቸዋል። ሞትን አያስቡም። እኒህም አእምሮ የጎደላቸው መንፈሰ እግዚአብሔር የተለያቸው ናቸው። እግዚአብሔር ኃጢአታቸውን ስለታገሳቸው እንደሌለ ይቈጥሩታል። በሥራቸው የተጐሳቈሉ በሐሳባቸው የረከሱ ናቸው። ባህላቸውን ይለውጣሉ፣ የያዙትን ይጥላሉ፣ ያላዩትን ይናፍቃሉ። ሰብአዊ ባሕሪያቸውን በእንስሳ ባሕሪ ይለውጣሉ። ነውርን ይንቃሉ፣ ኀፍረታቸውን ይገልጣሉ። ሥጋዊ ፍትወትን በሚያስፈጽሙ ሥራዎች ሁሉ የሐሳዊ መሲዎችን ተንኰል ልባቸውን ያጠፋቸዋል፣ አምላካቸውን ያስረሳቸዋል። የሀገር ፍቅር፣ የወገን ክብር አይሰማቸውም። የአባት የእናታቸውን ምክርም አይቀበሉም። ተውን፣ ልቀቁን፣ እንሩጥ፣ እንፈርጥጥ ይላሉ። በዝሙት ፍቅር ይነደፋሉ። በየሸለቆና በየጎጡ እንደ በግ ታጉረው ጨለማ ለብሰው የሚፈጽሙት ተግባር ከሰዶምና ከጎሞራ ሰዎች ክብር ያልተለየ ነው። የሚያደርጉትን አያውቁትም፣ እግዚአብሔር አያስተውልም ይላሉ። ይመለከታቸውም አይመስላቸውም። እርሱ ግን ከሰማይ ሆኖ ይሳለቅባቸዋል፣ ይስቅባቸዋልም፣ በመዓቱም ያውካቸዋል። በውኑ ጆሮን የሠራ እግዚአብሔር አይሰማምን? ዓይንንስ የፈጠረ አምላክ አያይምን? በዚህም ግብራቸው ዕድሜያቸው ያጥራል፣ በወጣትነት ዘመናቸው ይቀሰፋሉ። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ለብዙ ክብር የታጩ በማዕረግ በሹመት ያደጉ በከፍተኛ ደረጃ ላይ የሚገኙ ሁሉ አደራቸውን ይዘነጋሉ፣ ሀገራቸውን ይክዳሉ፣ መሐላቸውን ያፈርሳሉ፣ ከባለሟልነታቸው ይወጣሉ። ማዕረግና ሹመት ከጓደኞቻቸው ይለያሉ። ክፉ ሥራቸው በተገለጸባቸው ጊዜ ግን ይጸጸታሉ። በገዛ እጃቸው ታንቀው ተሰቅለው ወይም ባልባሌ ቦታ ወድቀው ይሞታሉ። በዚያን ጊዜ ተጠንቀቁ። አባት ልጁን ወንድምም ወንድሙን ይጠላል። እህት እህቷን አማትም ምራቷን አትወድም። ባልንጀራም ባልንጀራውን ይክዳል። አባትም ልጁን ለሞት አሳልፎ ይሰጣል። ልጆቻቸውም አባት እናታቸውን ያስገድሏቸዋል። ለሰው ጠላቱ ቤተሰቡ ይሆናል። በዚያን ጊዜ ተጠንቀቁ። አበያና ባለሙያ በሬዎች ይጠምዳሉ፣ የሚስበውን ይገርፉታል፣ አበያውን ይተውታል። በሬ የተባለ በሬ አይደለም ሰው ነው እንጂ። ዋስ ይከፍላል፣ ባለዕዳ ያመልጣል፣ የሚይዘውም የለም። በዚያን ጊዜ ተጠንቀቁ። ብሉም ብሉ የሚሉ ጣፋጭ ፍሬዎች ወይንና ትርንጎ ይፈጠራሉ፣ ይናቃሉ እንጂ የሚበላቸው የለም። እሬት መራራ ይባላሉ። ወይንና ትርንጎ የተባሉት ወይንና ትርንጎ አይደሉም፣ መጻሕፍትና ሊቃውንት መምህራን ናቸው። ሲመክሩ ሲያስተምሩ ይንቋቸዋል እንጂ አይሰሟቸውም። በዚያን ጊዜ ተጠበቁ። በዚያን ጊዜ የምድረ በዳ አውሬዎች ቦታቸውን ትተው ወደ ከተማ ይገባሉ። አውሬ የተባሉ ባህታውያን ናቸው።
ባህታውያንን ሲሉ የብሕትውና ሥራ አይሰሩ፣ ጾም፣ ጸሎት፣ ሌሊት መንቃት የላቸው። መነኮሳትንን ሲሉ ከዚህ ሁሉ አንድ ሥራ አይሰሩም። ፈቃደ እግዚአብሔርንም አይፈጽሙ። ወንድማቸውን ባልንጀራቸውን አይወዱም። እንደ ዓለማዊ ሰው የዚህን ዓለም ሹመት ይሻሉ። በረከቴን ቸርነቴን በምድር ላይ ሳፈስ ይህንን ትተው መራራ ይበላሉ፣ የዛር ዘፈን ይወዳሉ። በዚያን ዘመን ሰራዊቱም፣ መኳንንቱም፣ ነገሥታቱም፣ ሕዝቡም፣ ደንቆሮም፣ ብልሁም፣ ንጹሕም፣ እርኩሱም፣ ባሪያውም፣ ጌታም ለአጋንንት ያድራሉ። በኀጢአት በትዕቢት ይታጀራሉ። ፍቅር ትሕትና ስለሌላቸው ጸሎታቸው በእግዚአብሔር ዘንድ ዋጋ የለውም። ዕጣናቸውም ወደ ሰማይ አያርግም። እነዚህን ለመሳሰሉ ሁሉ የገነት ደጅ አይከፈትላቸውም። በዚያን ጊዜ ተጠበቁ። ቁራ ቀሚስ ወደ አንገቱ ያጠልቃል። ቁራ የተባለው ቁራ አይደለም። ቄስ ነን የሚሉ መንፈስ ቅዱስ ያላደረባቸው ወደ ቤተ ክርስቲያን የማይሄዱ ይህን ዓለም የሚወዱ የእግዚአብሔርን ምስጋና ትተው የዚህን ዓለም የተከተሉ ሕጌን ትተው 3-4 ሚስት የሚያገቡ ለወንዱም ለሴቱም ሐሰት የሚያስተምሩ በስሜ የሚገዙትን ለአምልኮቴ የሚቀኑትን የሚንቁ ናቸውና በዚያን ጊዜ ተጠንቀቁ። በዚያን ጊዜ ደንቆሮች ብልሆች፣ ብልሆችም ደንቆሮች ይሆናሉ። ውሃ ሻቅቦ ይፈሳል። ውሃ ሻቅቦ ይፈሳል የተባለው በማይገባቸው እኔ ነግስ የሚሉ ናቸው። እኔ እግዚአብሔር የባሕሪ ንጉሥ ሳለሁ የምገድል፣ የማድን፣ የምቀጣ፣ የምምር፣ የምሾም፣ የምሽር ከሰማይ በታች ከምድር በላይ ከእኔ ሌላ አምላክ የለምና በዚያን ጊዜ ተጠንቀቁ። በዚያን ወራትና ዘመናት እውነተኛ ፍርድ የሚፈረድባት ከተማ ፍርድ ይጣመምባታል። ጽድቅ ሰፍኖባት የነበረች አገር የነፍሰ ገዳዮችና የልዩ ልዩ ወንጀለኞች ዋሻ ትሆናለች። ባለሥልጣኖችና ሹማምንቶች ከአመፀኞች ጋር ይተባበራሉ። ሁሉም ጉቦ ይወዳሉ፣ መማለጃ ይቀበላሉ፣ ልዩ ልዩ እጅ መንሻንም ለማግኘት ይጣደፋሉ። በዚህም የተነሣ በድሃና በሀብታም መካከል ትክክል አይፈርዱም። በዚያን ጊዜ ተጠንቀቁ። ስለ ጉቦና ስለ መማለጃ ሐሰተኛውን እውነተኛ፣ እውነተኛውን ሐሰተኛ ለሚያደርጉ፣ ክፉውንም መልካም፣ መልካሙንም ክፉ ለሚሉ፣ ጨለማውን ብርሃን፣ ብርሃኑን ጨለማ ለሚያደርጉ፣ መራራውን ጣፋጭ፣ ጣፋጩንም መራራ ለሚሉ ወዮላቸው። በዚያን ጊዜ ተጠንቀቁ። ስለዚህ የእሳት ወላፈን ቃርሚያን እንዲበላ፣ አበቅ ወይም ገለባ በእሳት ነበልባል እንዲጠፋ፣ አመድም በነፋስ ኃይል ተጠርጎ እንደሚበን እንዲሁ የእነሱ ሥር ይበሰብሳሉ። ቡቃያውም ይደርቃል፣ እንደ ትቢያም ይበናል። የእግዚአብሔርን ሕግ ተላልፈዋልና የተናገረውንም ቃሉን አቃለዋልና በዚያን ጊዜ ተጠንቀቁ። ሰብል በደረሰ ጊዜ አንበጣ፣ ኩብኩቤ፣ የምድራቸውን ፍሬ የሚበላ መቅሰፍት ይላክባቸዋል። በየአገሩ ጸብ፣ ክርክር ይነሳል። ነጋዴያን ወዲያና ወዲህ ብለው እንዳይነግዱ የባሕር ወደብ ይዘጋባቸዋል። ልብስ ይታጣል፣ ብዙ ዋጋ ቢሰጡ አይገኝም። የዚያን ጊዜ ንብረት የተበላሸ ነው። በጉም ላሙም እንስሳ ሁሉ ያልቃል። ቤተ ክርስቲያን ይዘጋል፣ ዕጣን አይገኝም። የሚፈጃቸው ዘንዶ ይመጣል። ተኩላም፣ እባብም፣ ዥብም፣ ነብርም አንበሳም ይፈጃቸዋል። የሮጣ አያመልጥም፣ የተሰማራም ተመልሶ አይገባም። የዶሮን ጫጩት ከእናታቸው ብብት እየነጠቀ እንደሚወስድ ጠላፊ አሞራ ይላክባቸዋል። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ረሃብ፣ ችግር ይሆናል። ሰው የሰውን ሥጋ ይበላል። ብዙዎችም ሰዎች እንደ እንስሳ ሳር ይበላሉ። ሀገር ይጠፋል። ሥጋዬን ደሜን ያረክሳሉ። ምስጢሬን ለሁሉ ይገልጻሉ። ከወዳጆቻቸውና ከዘመዶቻቸው ጋር ይሴስናሉ። ሰውነታቸውን ያሳድፋሉ። ባልፈጠራቸው ያመልካሉ። ስለዚህ የሚፈጃቸው ጨካኝ ንጉሥ ይነግሥባቸዋል። ታላቁም ታናሹም ያልቃሉ። ሴቱም ወንዱም፣ መነኮሳትም ካህናትም፣ ሕዝብም በያገሩ ሁሉ ያልቃል። እነዚያውም ከዚህ ከመከራ የተረፉትስ እንኳ ልባቸው አይመለስም። በልቡናቸው ድንቁርና መጥቶአልና እኔም ቁጣዬን ከነሳቸው አላበርድም። በዚያን ጊዜ ተጠንቀቁ። የአሕዛብ ቀን እንደደረሰ እወቁ። ለአሕዛብ በሩቅ ምልክት ይሰጣቸዋል። ከምድርም ዳርቻ በፉጨት ይጠራሉ። እነርሱም እየተጣደፉ ፈጥነው ይመጣሉ። ደካማና ስንኩል የለባቸውም። የሚያንቀላፋና የሚተኛ የለም። የወገባቸው ትጥቅ አይፈታም፣ የጫማቸው ማሰር አይበጠስም። እንደ አንበሳ ያገሳሉ፣ እንደ ባሕር መትመም ይተማሉ። የጥፋት ክንዳቸውን ያነሳሉ፣ እጃቸውን ለምርኮ ይዘረጋሉ። የሚያድንም የለም። ብርሃን ትሰወራለች፣ ምድርም ትጨልማለች። በዚያ ሰዓት ብዙ ጭንቅና መከራ ይሆናል። በዚያን ጊዜ ተጠንቀቁ። በኋለኛው ዘመን ጎግ ከሰሜን ዳርቻ ይወጣል። የሰራዊቱ ብዛት ምድርን እንደ ጉም ይሸፍናል። ሰራዊቱን እየመራ በእስራኤል ላይ በዘመተ ጊዜ መቅሰፍትና መዓት ይወርዳል። መሬትም ትነዋወጣለች። ከጽኑ መናወጥ የተነሣ የባሕር ዓሦችና የሰማይ አዕዋፎች፣ በምድረ በዳ ያሉ አራዊቶች፣ በምድር ላይ የሚኖሩ ሰዎችና ተንቀሳቃሽ ፍጥረቶች ሁሉ ይንቀጠቀጣሉ። ተራሮች ይገለባበጣሉ፣ ገደሎች ይናዳሉ፣ አጥርና ቅጥሮች ይፈርሳሉ፣
ታላቅ ጦርነት ይሆናል። በሞስህና በቶቤል አለቃ በጎግ ላይ ዶፍና የበረዶ ድንጋይ እሳትና ድኝም በእርሱና በሰራዊቱ ላይ ይዘንባል። በእጁ የጨበጠው በጫንቃው የተሸከመውና በወገቡ የታጠቀው ልዩ መሣሪያ ይጥላል። እሱና ሰራዊቱ ከእሱም ጋር ያሉ ሕዝቦች በእስራኤል ተራሮች ላይ ይወድቃሉ። ሥጋቸውም ለሰማይ አሞሮችና ለምድር አራዊቶች መብል ሆኖ ይሰጣል። በእስራኤል ከተማ የሚኖሩ የጎግን የጦር መሣሪያ ለመማረክ ይወጣሉ። ታንኩንና መድፉን ሌላውንም ከባድና ልዩ ልዩ የጦር መሣሪያውን በእሳት ያቃጥላሉ። ከጦር መሣሪያው ብዛት የተነሣ 7 ዓመት ለቤት ማገዶ ያደርጉታል፣ ከዱር እንጨት አይለቅሙም። በዚያን ጊዜ ተጠንቀቁ። ከዚያም በኋላ በእስራኤል ባሕር በስተ ምሥራቅ ያሉ ሸለቆች ለጎግና ለሰራዊቱ መቃብር ይሆናሉ። ከሬሳውና ከመቃብሩ ብዛት የተነሣ በዚያ ቀበሌ መተላለፊያ አይገኝም። መንገድን ይዘጋል። የጎግን ሰራዊት ለመቅበርና ምድሯንም ለማጽዳት የእስራኤልን ሕዝብ 7 ወር ይፈጅበታል። መቃብር ለመቆፈርና ሬሳውን ለመቅበር በብዙ ሺህ የሚቆጠሩ የቀን ሠራተኞች ይቀጠራሉ። ከ7 ወር በኋላ ከመቃብር የቀረውን ከሰማይ አሞራ ከምድር አራዊት የተረፈውን በመቆጣጠር ምድሪቱን እየዞሩ ያጸዳሉ። በዚያን ጊዜ ተጠንቀቁ። በዚያን ጊዜ መሬት በአንድ ቀን 3 ሰዓት ትነዋወጣለች። በደቡብ በኩል ብርቱ ንፋስ ይነሳል፣ ቤታቸውን ያፈርሳል፣ ሰውም ያልቃል። በምዕራብ በኩል ብርቱ ወይም ጽኑ ዝናብ፣ ብርቱ ክረምት ይመጣል። ፀሐይንም ጉም ይሸፍናታል። 7 ቀን ትጨልማለች፣ ብርሃኗ ይደክማል። መብረቅ ነጎድጓድ ይመጣል፣ ምድርም ትጠፋለች። ያን ጊዜ ምድር እኔ ምን አደረግሁ ጌታዬ ትለኛለች። እኔም ባንቺ ያለው ሰው ሁሉ እኔን አላወቀምና ይህን ምልክት ማድረጌ እንዲያውቁት ነበር እላታለሁ። የምድር እጽዋት ሁሉ በብዙ ድርቅ ይጠፋሉ። ደግሞ በክንፉ የሚሰበስብ አሞራ ልካለሁ። እርሱም 648 በግና ፍየል በአንድ ቀን የሚገድል ነው። ከእነዚያውም የተዘጋጀ የለም። በግና ፍየል ያልኳቸው ጻድቃንንና አጣንን ነው። ከዚህ በኋላ የአሕዛብ ነገሥታት መኳንንት ሁሉ ይሰበሰባሉ፣ በመከራ ይተላለቃሉ። ሥጋዬን ደሜን ያረከሱ፣ በሐሰት በስሜ የማሉ፣ ፍቃዴን ያልፈጸሙ በጽኑ አስራቸዋለሁ። በዚያን ዘመን ሞትን አሰናብተዋለሁ፣ ሸሽተውም አያመልጡም፣ የሚያድናቸውም የለም። ፈርዖን ከነሰራዊቱ እንደሰጠመ ይሆናሉ። 17 ቀን ይዋጋሉ፣ በክፋታቸው ያልቃሉ። በዚያም ጊዜ በዚህ መጽሐፍ ቃል የተጠበቁ የጾሙ የጸልዩ ጥቂት ሰዎች ይተርፋሉ። ከዚህም በኋላ ምድር ያለ ሰው ብቻዋን ትቀራለች። አይጥና ፍልፈል ይሰለጥናሉ፣ ምድርን ሁሉ ያጠፋሉ። ከዚህ በኋላ በምሥራቅ በኩል ታሪካዊና ደገኛ የሆነ ንጉሥ ይነግሣል። እርሱም ፍቃዴን የፈጸሙትን ከመከራ ያተረፍኳቸውን የሚሰበስብ ነው። ጳጳስም ይወጣል። ምድርን የሚባርክ ሰውን ደስ የሚያሰኝ ነው። አብያተ ክርስቲያናት ይታደሳሉ። በዚያን ዘመን መቅሰፍት የለም። ምሕረት በረከት ይበዛል። ያለ ደመና 8 ቀን ይዘንባል። ይህም ዝናብ በረከተ ፍቅር ነው። በዚያን ጊዜ ተኩላ ከበግ አውራ ጋር ይጫወታል፣ ነብርም ከፍየል ጠቦት ጋር ይተኛል። አንበሳና ላማ አብረው ይሰማራሉ። አህያና ጅብ አንድነት ይውላሉ። ግልገሎቻቸውም አብረው ይፈነጫሉ። በአንድ እረኛ ይጠበቃሉ። ሁሉም አንድ መንጋ ይሆናሉ። በዚያን ጊዜ የዕውሮች ዓይን ይበራል፣ የደንቆሮች ጆሮ ይከፈታል። አፈ ዲዳ ይዘምራል፣ አንካሳ እንደሚዳቋ ይዘላል። በበረሃ ፈሳሽ ውሃ ይፈልቃል። ደረቁና ጭንጫውን ምድር የውሃ ማጠራቀሚያ ይሆናል። አንበሳ የሚኖርበት ምድረ በዳ፣ ተኩላና ቀብሮ የሚተኛበት ጫካ፣ ዝንጀሮ የሚፈነጭበት ገደልና ጭንጫ ልምላሜ ይታይበታል። ወይንና ጽጌረዳ፣ ሎሚና ትርንጎ፣ ሸንኮራና ሸምበቆ ይበቅልበታል። በዚያን ዘመን ጥል፣ ክርክር፣ ሐሰት ነገር የለም። ሁሉም በንጉሥ ቃል ይጸናል። ምድርን በጳጳስ ቃል ትባረካለች። ስሜም ይከበራል። ፍቅር፣ በረከት በምድር ላይ እንደ እህል ይዘራሉ። ሰውም በደስታ ለእግዚአብሔር ይገዛል። ምድር ትታደሳለች። በየአገሩ ሁሉ ፍጹም ደስታ ይሆናል። እግዚአብሔርን ይፈራሉ ያከብሩታልም። የሕፃንነታቸውንና የጉልምስናቸውን ወራት የሽምግልናቸውን ዘመናት ሁሉ በተድላ በደስታ ይጨርሳሉ። እያንዳንዱም ሰው ወደ ሞተው ወገኑ መቃብር ሄዶ እያለቀሰ ወንድሜ እነሆ ማርና ወተት ቅቤና ማንኛውም የምግብ አይነት ሁሉ ሞልቷል፣ ተርፏል። ይህን ሁሉ ሳታይ ሄደሃልና ተነስ ይለዋል። በዚያን ጊዜ የአንድ በሬ እሸት የአንዲት ላም ወተት ለብዙ ይበቃል። ፍቅር፣ ሰላም፣ ደስታና ተድላ እንጂ ጸብ፣ ክርክር፣ ጦርነት የለም። ሰውም በምድር ላይ በቅንነትና በበጎ መንፈስ ለእግዚአብሔር ይገዛል። ከዚህም በኋላ በሦስት ወገን 3 ነገሥታት ይነግሣሉ። አንዱ ወደ ምሥራቅ፣ አንዱ ወደ ምዕራብ፣ አንዱ ወደ ደቡብ ይሄዳሉ። ከዚህ በኋላ ሐሳዊ መሲህ ይመጣል። እኔ ክርስቶስ ነኝ እያለ ብዙ ሰዎችን ያስታል። በየአገሩ መከራ ይወርዳል። ሰማይ ምድር ያልፋል። ፀሐይ፣ ጨረቃ፣ ከዋክብትም ሁሉ ይጠፋሉ። በዚያን ጊዜ የሰው ልጅ ከቅዱሳን መላእክቱ ጋር በግርማ መንግሥቱ በመጣ ጊዜ በጌትነቱ ዙፋን ይቀመጣል።
ዳግመኛም 3 ጊዜ የመለከት መነፋት ይሆናል። ይኸውም ሙታንን የሚያነቃ ነው። በመጀመሪያው አዋጅ እስከ ዓለም ዳርቻ የተበተነ የሥጋ ትቢያ ይሰበሰባል። በላይ ያለውና በታች ያለው፣ በባሕርና በየብስ ያለው፣ አውሬ የበላው፣ ገደል የገባው፣ ውሃ የወሰደው፣ እንዲሁም በልዩ ልዩ ሞት ፈጽሞ ያረጀና የጠፋ በምድር ላይ የወደቀ የሥጋ ቅርፊት ሁሉ ወደ ቀደመ መገኛው ይሰበሰባል። በሁለተኛው አዋጅ አጥንቶች ከሥጋና ከደም ጋር ይያያዛሉ፣ ያለመንቀሳቀስ ያለመናወጥም እስከ ጊዜው ድረስ ፍጹም በድን ይሆናሉ። በሦስተኛው አዋጅ ሙታን እንደ ዓይን ጥቅሻ ይነሳሉ። ጻድቃንና ኀጥኣን ክፉም ቢሆን ደግም በሕይወታቸው ዘመን ሁሉ ከምድር የተከተላቸው ሥራቸውን ተሸክመው ይነሳሉ። በዚያን ጊዜ በቀኝ የቆሙትን እናንተ የአባቴ ብሩካን ዓለም ሳይፈጠር ያዘጋጀሉላችሁን መንግሥተ ሰማያትን ትወርሱ ዘንድ ወደ እኔ ኑ ይላቸዋል። ብራብ አብልታችሁኛልና፣ ብጠማ አጠጥታችሁኛልና፣ እንግዳ ብሆን አሳድራችሁልኛልና፣ ብታረዝ አልብሳችሁኛልና፣ ብታመምም ጎብኝታችሁኛልና። በጎችን በቀኙ ፍየሎችንም በግራው ያቆማል። በግና ፍየል የተባሉ በግና ፍየል አይደሉም፣ ጻድቃንና ኀጥኣን ናቸው። በዚያን ጊዜ ጻድቃን እንዲህ ብለው ይመልሱለታል፣ አቤቱ መቼ ተርባ አይተን አበላንህ? ወይስ ተጠምታ አጠጣንህ? መቼስ እንግዳውን አይተን ተቀበልንህ? ወይስ ታርዛ ለበስንህ? መቼስ ታመምክና አየንህ? ወይስ መቼ ታስረ ጠየቅንህ? ንጉሡም መልሶ እውነት እውነት እላችኋለሁ ከእነዚህ ከተናናሽ ወንድሞቼ ለአንዱ ያደረጋችሁት ለእኔ ማድረጋችሁ ነው ይላቸዋል። ከዚያም በኋላ በግራ የቆሙትን እናንተ ርጉማን ከእኔ ወግዱ፣ ለሰይጣንና ለሰራዊቱ ወደ ተዘጋጀው ወደ ዘላለም እሳት ሂዱ። ብራብ አላበላችሁኝምና፣ ብጠማ አላጠጣችሁኝምና፣ እንግዳ ብሆን አላሳደራችሁኝምና፣ ብራቆት አላለበሳችሁኝምና፣ ብታመም አልጎበኛችሁኝምና፣ ብታሰር አልጠየቃችሁኝምና ይላቸዋል። እነርሱም ደግሞ አቤቱ ተርበ ወይም ተጠምተ ወይስ እንግዳ ሆነ ታርዘ ወይስ ታመህና ታስረህ መቼ አይተንህ አልጠየቅንህም ይሉታል። ንጉሡም እውነት እውነት እላችኋለሁ ከእነዚህ ከተናናሾች ለአንዱ ያላደረጋችሁት ለእኔ አላደረጋችሁም ብሎ ይመልስላቸዋል። ያን ጊዜ ዓመፅና ተንኰልን ይናገር የነበረ አፍና አንደበት ሁሉ ይዘጋል። ያን ጊዜ ሐዘን ይደረጋል፣ የማይጠቅም ሐዘን ነው። ያን ጊዜ ጩኸት ይሆናል፣ የማይጠቅም ጩኸት ነው። ያን ጊዜ ፍጅት ይሆናል፣ የማይጠቅም ፍጅት ነው። ያን ጊዜ ልቅሶ ይሆናል፣ የማይጠቅም ለቅሶ ነው። እናት የልጇን ልቅሶና ጩኸት አትሰማም። ያን ጊዜ ፍጻሜ ማህለቅት እንደሌለው እንደ ክረምት ውሃ እንባ ይፈሳል። ነጣቂ መብረቅ፣ የሚያስደነግጥ የነጎድጓድ ቃልም፣ የሚቆርጥና የሚከፋፍል የሚለይ ብርቱ ብልጭልጭታም ይላካል። ይህም የኀጥኣን ዕድል ፈንታቸው ነው። ያን ጊዜ ምድር አደራዋን ትመልሳለች። ያን ጊዜ በሕይወቷ ዘመን የሠራቸው የነፍስ ሥራዋ ይገለጻል። ከዚህ በኋላ ፍጥረት ሁሉ ይሰበሰባል። 1000 ዓመት እንደ አንዲት ቀን ይሆናል። ያን ጊዜ ጻድቃን ከኀጥኣን ኀጥኣንም ከጻድቃን ይለያሉ፣ እርኩሳን ከንጹሐን ይለያሉ። ሥራቸው ክፉ የሆነ ነገሥታት፣ መኳንንቶች፣ ሰነፎች፣ ቀማኞች፣ ካህናት፣ መነኮሳት፣ ያለ መንፈስ ቅዱስ የሚናገሩ፣ በአንደበታቸው ሐሜት የሚያበዙ ምግባራቸው ይገለጻል። በእኔ ፊት ያፍራሉ። ያን ጊዜ በእኔ ስም ያዘኑ ደስ ይላቸዋል። በዚህ ዓለም ደስታ ያበዙ ያዝናሉ። ያን ጊዜ በስሜ መከራ የተቀበሉ ሁሉ ደስ ይላቸዋል። እኔን ያላመኑ ከሃዲዎች ያዝናሉ። ያን ጊዜ ትሕትና የሠሩ በመንግሥተ ሰማያት ይከብራሉ። ትዕቢትን ያበዙ ግን ከገሃነመ እሳት ይወርዳሉ። ያን ጊዜ በስሜ የሞቱት የዘላለም ሕይወት ያገኛሉ። ወዳጆቼን ጻድቃንን የገደሉ ግን ያፍራሉ። ያን ጊዜ በስሜ መከራ የተቀበሉ ፊታቸውን እንደ ፀሐይ ያበራል። ወዳጆቼን ባሮቼን በመከራ ይጣሉ፣ ከመከራ ይወድቃሉ። ያን ጊዜ በስሜ የተራቡ ይጠግባሉ። ዓለምን የናቁ እጥፍ ድርብ ክብር ያገኛሉ። ግፍ የተቀበሉ ሰዎች ደስታን ያገኛሉ። ያን ጊዜ ክፉ ሰዎች እኔን የካዱ ገሃነመ እሳት ይወርዳሉ ወይም ይወድቃሉ። ያን ጊዜ ያለ ሐኬት በስሜ ያመኑ ደስ ይላቸዋል። እኔንም ስላመኑ በስሜ ስላስተማሩ እጥፍ ድርብ ክብር እሰጣቸዋለሁ። በስሜ ያላስተማሩትን ግን በዚህ ያልቃል የማይባል መከራ ያገኛቸዋል። ከዚህ በኋላ ክረምት፣ በጋ፣ ዘር፣ መከር፣ የዚህ ዓለም ሐሳብ የለም። መውለድ፣ መዋለድ፣ ጥል፣ ክፉ ነገር የለም። ይህ ወዳጅ ነው፣ ይህ ጠላት ነው ማለት የለም። ምድርና ሰማይን አድሳቸዋለሁ። መላእክት ወዳጆቼ፣ ጻድቃን ወንድሞቼ፣ ሰማዕታት በእኔ ያመኑ ሁሉ ከእኔ ጋር ይቀመጣሉ። ከዚህ በኋላ እስከ መቼም ድረስ ያልፋል፣ ያልቃል፣ ይደቃል አይባልም። ወስብሐት ለእግዚአብሔር።